ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም። ኦኬ ዘላለማችሁን አስተካክላችኋል። እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይሄንንም እንዴት ቁስል ላይ እንጨት ትሰዳላችሁ? በቃ ዝም አትሉም እንዴ? ሰላም ልጅናችሁ። እንግዲህ ዛሬ ተመልሼ መጥቻለሁ። እንግዲህ ሰሞኑን ከቅርብ ጊዜ ወደዚህ እንግዲህ ብዙ ሰፊ ልብ ብላችሁ ከሆነ በጣም የምንወዳቸው አርቲስቶችን ከዚህ ዓለም ድካም እያረፉ እያጣናቸው ይገኛልና እነሱን እንግዲህ ታስታውሳላችሁ። ከቅርብ ጊዜ ወዲህ እነ ታሪኩ ባባን ጨምሮ እነ ታምራት ደስታ እንዲሁም ደግሞ እነ ማዲንጎ አፈወርቅን ጨምሮ ብዙዎቹን እያጣናቸው አርቲስቶችን እና ይህንን በተመለከተ እንግዲህ ትናንትናም እንግዲህ ታላቁን አርቲስት ነፃነት ወርቅነህን በሞት አጥተናል እና ይህንን በተመለከተ እኔ በራሴ ዩቲዩብ ቻናል ላይ ከሱ ህልፈት ጋር በተያያዘ ያሉትን ነገሮች እንግዲህ ዲቴሉን ሰዎች ትክክለኛ መረጃ እንዲያገኙ ብዬ ለቅቄ ነበር። ብዙዎቻችሁ እንዳያችሁ አይቻለሁም። እንግዲህ እነሱ በለቀቁት ቪዲዮ ብዙዎች የራሳቸውን ሀሳብ እየሰጡ ነው፣ እንዲሁም አብዛኞቹ ሰዎች እየተቸቸው ይገኛል። ያንን በተመለከተ እንግዲህ ሀሳብ ልሰጥ ነው የመጣሁት። ዛሬ ምንድን ነው የተፈጠረው ከገነት ንጋቱ ጋር እንዲሁም ደግሞ ከእንዳልካቸው ዘነበ ጋር ምንድን ነው የተፈጠረው የሚለውን ነገር አንድ ላይ ከኔ ጋር እናያለን። እስከ መጨረሻው ካያችሁ እውነተኛውን ነገር ታገኛላችሁ። የራሴንም ሀሳብ እሰጥበታለሁ። አንድ ላይ እንግዲህ ገነት ንጋቱ እንግዲህ መጀመሪያም ማነሳላችሁ የአርቲስት ገነት ንጋቱ ጉዳይ ነው። እሷ በዩቲዩብ ቻናሏ ላይ አንድ የለቀቀችው ቪዲዮ አለ ከሱ ህልፈት ጋር ከአርቲስት ነፃነት ወርቅነህ ህልፈት ጋር በተያያዘ አንድ የለቀቀችው በራሱ ዩቲዩብ ቻናል ላይ ያጋራችው ቪዲዮ አለ እና እሱን አንዴ ላስመልክታችሁ። ምንድን ነው የሆነው? ሞት በቃ ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ሞቷል። ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። እንግዲህ ይህንን ቪዲዮ አይታችኋል ብዬ አስባለሁ ብዙዎቻችሁ እና ደረጃ ኃይሌ ጋር ትደውላለች አርቲስት ገነት ንጋቱ በራሷ ዩቲዩብ ቻናል የሚሆን ቪዲዮ የቀረጸች። እንግዲህ እኔ ሀሳቧን የምረዳው እንግዲህ ያው እውነተኛውን ነገር ለማጋራት ይመስለኛል። ነገር ግን ልክ ያልሆነ ነገር ቢኖረውም እንግዲህ ይህን በተመለከተ ብዙ ሰዎች የራሳቸውን ሀሳብ ሲሰጡ ነበር እና ደረጃ ኃይሌ ጋር ነበረ እሷ አሁን የደወለችው ለማጣራት ጉዳዩን እና ስትደውል የመለሰላት መልስ ሰምታችኋል እና ይህ ቪዲዮ እንደተለቀቀ ከሰማ በኋላ የራሱን ሀሳብ ደግሞ ኮሜንት ላይ አስቀምጧል እና እንዲህ ሲላት ነበረ። እንግዲህ ደረጃ ኃይሌ ምንድነው ያለው? እኔም መቀረጼን አላውቅም፣ እንደቀደመ ወዳጅነታችን ሀዘኗን ልትገልጽልኝ መስሎኝ በሀዘን ውስጥ ሆኜ አለ። በሀዘን ውስጥ ሆኜ ነው፣ በጥልቅ ሀዘን ውስጥ ሆኜ ያወራሁት። ሲበዛ ብልግናና ሆዳምነት ነው ከተማረ የማይጠበቅ ብሎ ለቀቀ። እሱ ኮሜንት አደረገ ማለት ነው እና ይህንን በተመለከተ ብዙዎች ሰዎች እንግዲህ እሷን ሆዳም ስዳትም ነበረ ምናምን እና እኔ እውነት ለመናገር የእሷን ስህተት እንትን ለማድረግ ሳይሆን ለመሸፈን ሳይሆን እሷን አንድ እንደ ሚዲያ ሰው ለመውሰድ ያክል ነው፣ ፖዚቲቭን ነገር ለመያዝ ነው በጣም እንትን ያልኩት የጣርኩት እውነት ለመናገር እና አርቲስት ገነት ንጋቱ ዩቲዩብ ቻናል እንዳላት ታውቃላችሁ እና ብዙ እነዚህ የዩቲዩብ ቪዲዮች ምናምን ትለቃለች። ይህንን በተመለከተ እንግዲህ እሷ በምትሰራቸው ቪዲዮዎች መካከል እኔ እንደ ስህተት ማየው ነገር ቢኖር ወዳጇ ስለሆነ በጣም ዲፕ ስለሚተዋወቁ እሷ እንትን ማለት የነበረባት ከመረጃው በላይ ወይም ደግሞ ለሰው ሼር ከማድረግ በላይ ራሷ ማዘኑ ላይ እና ያዘኑ ሰዎች በአካል ሄዶ ማጽናናቱ ላይ ነበረ መስራት የነበረባት እንጂ ለዩቲዩብ ቪዲዮ መጨነቅ አለባት የሚል እምነት የለኝም። ከዛ በዘለለ ግን እኔ እንደ አንድ ሶሻል ሚዲያ ሰው ደግሞ ዝም ብላችሁ የምታዩት ከሆነ ደግሞ ከጥፋቷ ይልቅ ደግሞ በቃ እንደ ሚዲያ ሰው አንዳንዴ መያዝ ማሰብ ጥሩ ነው ብዬ አስባለሁ። ነገር ግን ምንም ቢሆን ከትክክልነቱ አንጻር ጎልቶ የሚወጣው ስህተቱ ነው እና ይህን በተመለከተ እሷም የራሷን ሀሳብ ድጋሚ ደግሞ ለህዝቡ አጋርታለች። ለተፈጠረው ነገር ይቅርታም ጠይቃለች እና እንዲህ ስትል ነው እንዲህ ስትል ነገራችሁ። አርቲስትና ጋዜጠኛ ገነት ንጋቱ ለመላው የኢትዮጵያ ህዝብ እና አድናቂዎቼ በሙሉ ብላ ነው የጻፈችው እና በትናንትና ዕለት በአርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን ገልጬ ዜና መስራቴ ይታወቃል። በዚህ ቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጃ ኃይሌ ጋር ያደረግኩትን የስልክ ልውውጥ አካትቻለሁ። የእሱን ሀሳብ ጨምሮ ማካተቴ መላው የኢትዮጵያን ህዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ህዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን በመግለጽ ለቤተሰቦቹ፣ ለወዳጆቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። እነሱም በአጸደ ገነት ያኑሩልን ብላ አርቲስት ገነት ንጋቱ ድጋሚ ዜና ሰርታለች። እንግዲህ ይቅርታ ጠይቃለች እና
ስለዚህ ይቅርታ ብላ ጠይቃ ድጋሚ የሚሰድባት ምናምን ሰው ነበረና እኔ እውነት ለመናገር አሁንም ልክ ነች ያልኩኝ አይደለም። ነገር ግን ደግሞ ማሰብ ያለብን ምንድነው ሰው ኦልሬዲ ጥፋቷን አምናለች። ስለዚህ ከጥፋተኝነቷን ይዞ እሷ ላይ ቂም ከመያዝ ይልቅ ይቅርታ ማድረግና ያው ስህተቷን አርማ እንድትሄድ ማድረግ ነው እንጂ በዚህ ልክ እሷን በመጥላትና በመስደብ መሄዱ ትክክል ነው ወይም ተገቢ ነው ብዬ አላስብም። እንደ ስህተት ከታየም ሊታይ የሚችለው የደረጀ ኃይለን ቮይስ ማካተቷ ነው እንጂ ማዘኗን ማጋራቷ። ምክንያቱም ሁሉም ሰው እንግዲህ በቪዲዮ አይሆን እንጂ በየራሱ ሶሻል ሚዲያ በቲክቶክም ሆነ በኢንስታግራም ላይ የራሱን ሀሳብ ሲሰጥና እንዲሁም ደግሞ ስለሞቱ ማዘናቸውን ፎቶን ፖስት እያደረጉ ነበርና የእሷ ለየት የሚያደርገው የደረጀ ኃይሌን ሀሳብ አካታ ፕራይቬት ነገር የታመመውን ነገር ምናምን እንዴት እንደሞተ ያለውን ነገር ዲቴሉን ነገር በሚዲያ ላይ ሳይወጣ እሷ ማውጣቷና ከጓደኛዋ ወይም ደግሞ ከሱ ቅርብ ከሆኑ ሰዎች ያንን ነገር ሪካርድ አድርጋ መልቀቋ ነው እነሱ ሳያውቁ ስህተት ነው ብዬ ማምነው እንጂ ከዛ ውጪ እንደሚዲያ ሰው ነገሩ ይሄን ያህል እንቧከረው የሚያስብል ነገር ነው ብዬ አላምንም። ከዚህ ጋር አያይዞ እንግዲህ እንዳልካቸው ዘነበም የራሱን ሀሳብ ሰጥቷልና ትናንትና አውቄ በቪዲዮ ላይ አካትቼው ነበር። ትናንት በሰራሁት ቪዲዮ ላይ እንዳልካቸውን ሀሳብና ምንድነው ሰው የሚለውን ለማየት ነበረ። ነገር ግን እንግዲህ እውነት ለመናገር እዛ ቪዲዮ ላይ ምንም ስለ እንዳልካቸው ክፉም ሆነ መጥፎም ደግም ነገር አልተወራምና ግን ሶሻል ሚዲያ ላይ በጣም መነጋገሪያ ሆኗልና እስቲ ስለሱ ዝም ብዬ ትንሽ ቪዲዮ መጀመሪያ ላሰማችሁ። እሱ ቪዲዮ ድጋሚ ላሰማችሁ። ይሄንን ሁሉ አመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንጻር የአቀራረብ ይዘት አንጻር በጣም እያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነፃነት ወርቅ ነው። በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም። አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናሃል አይናው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት፣ ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ። ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች፣ ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው። ጠዋት ታይቶ ነው። ጠዋት ሰላም ላይ ያላችሁን ሰው ነው ማታ ሄደኮ የምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል። ለነፂና ለቤተሰቦቹ፣ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናትን እመኛለሁ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ። የእንዳልካቸው ዘነበ ቪዲዮ ይሄ ነው እንግዲህ እሱ የሰጠው ሀሳብ ይሄ ነው። ይሄንን በተመለከተ እንግዲህ ብዙ ሰዎች የራሳቸውን ደግሞ ቅሬታም ሲያሰሙ ነበረ። ትችቶችም አጋጥመውታል። ይሄ ብቻ ሳይሆን እንግዲህ ከትችቱ መካከል አንድ ኢላስ የሚባለው ነው ታውቁታላችሁ ብዬ አስባለሁኝና የእሱን ቪዲዮ ላሰማችሁ። በጣም የሚገርመኝንና የሚያናድደኝ ነገር ምን እንደሆነ ልንገራችሁ። በሁሉም ሃይማኖቶች እንደ ወርቃማ ሕግ ተደርጎ የተጻፉ ሕግጋት አሉ።
ላንተ እንዲደረግልህ የምትፈልገውን ነገር አንተ ለሌሎች አድርግ። ለሙስሊም ወንድምህ፣ ለፕሮቴስታንት ወንድምህ፣ ለኦርቶዶክስ፣ ለጆቫ እያለ አይደለም የዘረዘረው። ለሌሎች ለማናቸውም ሰው ለሆኑ ሰዎች አንተ አድርግ እንዲደረግልህ የምትፈልገውን ነገር። በአንተ ላይ እንዲደረግ የማትፈልገውን ነገር አንተም በሌሎች አታድርግ። በሌሎች አታድርግ ማለት ለሙስሊም፣ ለኦርቶዶክስ፣ ለጴንጤ፣ ለፕሮቴስታንት አይደለም። በሌሎች ሰው በሆኑ ሰዎች ላይ ይሄንን አንብቡት ነው ላሳያችሁ። ለአንተ እንዲደረግልህ የምትፈልገውን ሁሉ ለሌሎች አድርግ። በአንተ ላይ እንዲደረግልህ የማትፈልገውን ሁሉ አንተ በሌሎች ላይ አታድርግ። ታዲያ ምን ሆናችሁ ነው እናንተ? እንዴት ቁስል ላይ እንጨት ትሰዳላችሁ? በቃ ዝም አትሉም እንዴ? እናንተ የምትወዱት የሆነ በእናንተ እምነት ስም እየጠቀስኩኝ ቢሆን ሟርት ይሆንብኛልና እከሌ አሁን ሞተና የኦርቶዶክስ አማኝ ወይኔ ሳይጠመቅ ሳይድን ሞተ ተብላችሁ ብትጻፉ ምንም ነው የማይሰማችሁ? አዝኖለት ነው የምትባሉት? አይከፋችሁም? አዎ አይከፋንም የምትሉ ከሆነ ሁሉም ይጠቀመው እንደዚህ። እንግዲህ ይህን ሀሳብ አጋርቷል። ኢላስን ታውቁታላችሁ ብዬ አስባለሁ እና ቲክቶክ ላይ የሚታወቅ ልጅ ነው እና እሱ ልጅ እንግዲህ ይህንን እንዳልክን ሀሳብ በተመለከተ ያው ዳይሬክት ስሙን ባያነሳውም ነገር ግን ያው እሱ ብቻ ነው እንደዚህ አይነት እንትን ሀሳብ የሰጠው እንዳልክ ነው በሚል እንግዲህ እኔ ወደ እንዳልክ ሀሳብ ስመለስላችሁ እንዳልካቸው ዘነበ እዚህ ጋር ዳይሬክት አሁን ነፃነት ወርቅነህ እንዲህ ስላልሆነ ነው የሞተው ወይም ደግሞ ወደዚህ ዴስቲኔሽን ነው የሚሄደው ወደ ሲኦል ይሄዳል ወይ ወደ ገነት ይሄዳል የሚለውን ነገር ሳይሆን ያወራው ሰዎች ሞትን ይረሳሉና ሞትን አትርፉ እና ከዛ በኋላ ያለ ዘላለማዊ የሚባል የሚቀጥል ላይፍ አለና ለዛ ህይወት እርግጠኛ ሁኑ ሚል ቪዲዮ ነው ሼር ለማድረግ የፈለገው። ነገር ግን እዚች ጋር እንግዲህ ኢላስ የሚባለው ልጅ ብዙ ጊዜ ካወቃችሁት ነገሮችን በኔጌቲቭ መንገድ ማየት በጣም ሀሴት የሚሰጠው ሰው ቢኖር ይሄ ልጅ ነው። እኔ ብዙ ጊዜ አየዋለሁ ቪዲዮዎችን እና በቃ ነገሮችን በኔጌቲቭ ማየት የሆነ ነገር ከተሰራ ልክ አይደለም የሚለውን እንዴት ልተች በሚል አይነት መንፈስ የሚያይ ልጅ ነውና የእንዳልካቸውን ቪዲዮ በዚህ አይነት መልኩ ነው እንግዲህ መልስ ለመስጠት የሞከረውና እኔ የእንዳልካቸው ዘነበን ቪዲዮ ብዙ ሰዎች ናቸው ቪዲዮ የሰሩበት እንዳልክ ላይና እኔ የእንዳልካቸው ዘነበን ቪዲዮ እሱ ነፃነት ወርቅነህ ወደዚህ ሄዷል ወይም ወደዛ ሄዷል ሳይሆን አሁን ከሞተ በኋላ እንደዚህ ነው የሚሆነው ምናምን የሚል ፍርድ ሳይሆን እየሰጠ ያለው አስተውላችሁ ልብ ብላችሁ ፖዚቲቭ ሆናችሁ እየሰማችሁ ከሆነ አዝኛለሁ። በጣም የምከተለው ሮል ሞዴል የሆነ ሰው ነው። አቀራረብ ይዘቱ ምናምን ሶሻል ሚዲያ ላይ አውቀዋለሁ። በጣም ወደው ሰው ነውና ስለዚህ ያንን ሰው በማጣታችን ተሰምቶኛል፣ አዝኛለሁ የሚል ሀሳብ ነው የእንዳልካቸው አጠቃላይ ነፃነትን በተመለከተ ያለው ሀሳብ። ከዛ ውጪ ግን ዋናው ሜን ፖይንቱ ምንድነው? ሞት የሚባል ነገር ነው። እዚህ ጋር አሁን ነፂን የነጠቀን ሞት የሚባል ነገር ነውና ለዛ ነገር ለሞቱን በተመለከተ እንግዲህ ሰዎች እኛ ብዙ ጊዜ ሰዎች እንሆን ሞትን እንረሳለን። የሆነች ነገር ስላለን የሆነ መኪና ስላለን ቤት ስላለን ንብረት ስላለን ሞት ያለ አይመስልም የሚል ሀሳብ ነው እና ለዛ ነገር አስተውሉ። ስትሞቱ ደግሞ ወዴት እንደምትሄዱ ከአሁኑ አዘጋጁ፣ ተዘጋጁ፣ እርግጠኛ ሁኑ። እኔ የገባኝ እኔ ያመንኩት ይሄ ነው ብሎ እንግዲህ የዳነበትን ወይም ደግሞ የገባውን እውነት ይሄ ነው የሚለውን ነገር አስቀምጥ። ሌላውን ለምሳሌ ነገር ሙስሊም ወጥቶ ስለ ሞት የሆነ ነገር ተነስቶ ኢንተርናል ላይ ወይም ደግሞ የሚቀጥል ህይወት አለ፣ ማይቋረጥ ህይወት አለ እና ለዛ ህይወት ተዘጋጁ ምናምን ብሎ ቢናገር ወይም ደግሞ እውነተኛ መንገድ እንደዚህ ነው ምናምን ቢል ያ ነገር ኦልሬዲ ሰው የሆነ ቆንጆ ምግብ ቤት እንኳን በልቶ ሰውን ይጠቁማል እና ያንን ነው የጠቆመው እንጂ ያደረገው ክፋት የለም። እጄን ጠምዝዞ ግዴታ ወደዚህ ሂድ ካላለኝ በስተቀር ወይም ደግሞ እኔ ስሞት ጠብቆ መጥቶ እንትና እኮ በቃ ወደዚህ ነው ሄደው እኮ በቃ የእሱ መጨረሻ እኮ ወደዚህ ነው እስካላለኝ ድረስ ነገር ግን ያ እኔ ስሞት ሰዎች ብዙ ጊዜ ሰው ሲሞት ነው ትዝ የሚላቸው ስለ ሞት የሚያስቡት እና አሁን ነፂሽ በሞተበት እንግዲህ ሀዘኑን ገልጿል። የሚወደው ሰው እንደነበረ ተናገረ። ቤተሰቦችን እግዚአብሔር እንዲያጽናና አለ። ነገር ግን ዋናው ሜን ፖይንቱ እኛ ነፂ የጠቀን ነገር ሞት ነው። አሁን ሞት ይነጥቀናል። የሆነ ቀን አለ ለሁላችንም በየተራ እንሄዳለን ተዘጋጅቶ። ስለዚህ ወደዚህ ስፍራ ስንሄድ መግቢያችሁን አዘጋጅታችኋል ወይ የሚል ሀሳብ ነው እሱ የሰጠው እንጂ ከፕሮቴስታንትነትም ጋር አይደለም፣ ከኦርቶዶክስነትም ጋር አይደለም፣ ከሙስሊምነትም ጋር አይደለም እና ኦልሬዲ እሱ የራሱን ይገባኝ ያለውን ነገር ተናግሯል። ስለዚህ ይሄ ነገር እሱን ያስተቻል የሚል ሀሳብ የለኝም እና ይሄ ልጅ ብዙ ጊዜ ፖለቲካ ለመስራት ይሞክራል። ኢላስ የሚባለው ልጅ እና እባካችሁ አስተውሉ፣ ነገሮችን ፖዚቲቭ ሁኑ፣ በጥላቻ መንገድ አትዩት እና ይህንን ለማለት እወዳለሁ። እኔ በእኔ በኩል እኔ በራሴ በኩል እንግዲህ እውነት ለመናገር ከእንዳልካቸው እኔ ጥፋት ነው የምለውን ነገር አላየሁበትም። ምክንያቱም እሱ የራሱን የገባውን ነገር ነው የተናገረው፣ እንደሚወደው ተናግሯል። እሱን በተመለከተ ያለውን ነፃነት ወርቅነህን በተመለከተ ያለውን ነገር አውርቶ ጨርሷል። ከዛ ውጪ ያለውን ነገር ነው እያወራ ያለው። ከዛ ውጪ ሁላችንም ሞት አለና ለዛ ነገር እንዘጋጅ። ይህ ጀመር ሰው ለሚወደድ ሰው ደግሞ ሰው ሲዋደድ የሚናገረው ነገር ነው እንጂ
ከጠላቸው የወጣ ነገር አይደለምና ፖዚቲቭ ሆናችሁ ለመስማት ሞክሩ ለማለት ነው። ከዚህ ውጪ እንግዲህ አንድ አዲስ ልጅ አለ፣ አዲስ ነው ምናምን የሚባል ልጅ አለና እንግዲህ ሰይፉ ይሞታል ብሎ ሲተነብይ ነበር። አንድ የሱን ቪዲዮ ደግሞ አይተን ነጻነት አርፏል፣ ሰይፉም በቅርቡ ያርፋል። የሚያሳዝነኝ ግን ሰይፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያን ሳያደርግ መሞቱ ነው የሚያሳዝነኝ። እንግዲህ ይህን ልጅ ሰምታችኋል። ይሄ ልጅ እያለ ነው እንግዲህ ሰዎች እንዳልካቸው ላይና ያው የገነት ጥፋት ቢሆን ይቅርታ ብጠይቅም እሷ ላይ ፎከስ ያደረገውና ይሄ እንደዚህ አይነት ሰው ነው በህግ መጠየቅም ያለበት። ሰዎች ከተቀየሙትም መናገር ያለባቸው እንደዚህ አይነት ሰው ነው እንጂ አሁን ያልሞተን ሰው ሞቷል። እኔ ኢንተርቪው ሳደርገኝ ሰይፉ እንግዲህ መሞቱ የሚያሳዝነኝ ምናምን እያለ እንግዲህ ሰይፉ ላይ እያሟረተ ነው። እና ይሄ ልጅ አሁን ቢጠየቅ ወይም ደግሞ ህዝቡ እዚህ ልጅ ላይ ቅሬታ ቢያሰማው ኖርማል። ነገር ግን ያኛው ሌሎቹ ላይ እንደዚህ ዝም ብሎ ብዙ መጫወጫው ጥቅም ያለው ነገር አይመስለኝም። እና ባካችሁ አስተውለን ነገሮችን በፖዚቲቭ መንገድ ለማየት ሞክሩ። ሁሌ ኔጌቲቭ አትሆኑ። ለትችት ብላችሁ የሆነ ሰውን ቪዲዮ አትዩ። እንዳልካችሁ የራሱ የሆነ አቋም አለው፣ ገነትም የራሷ የሆነ አቋም አላት። ሀሳብ የራሴን ሀሳብ ነው የሰጠሁት እንጂ የእናንተን ሀሳብ አላውቅም። እንግዲህ እናንተም የራሳችሁን ሀሳብ መስጠት ትችላላችሁ እንደልባችሁ። ግን ይሄ የኔ ሀሳብ ነው፣ እኔ ራሴ ያወራሁት ነገር ነው እና ይሄ የኔ ሀሳብ ነው። እኔ እንደዚህ እላችኋለሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይመስል ነበር። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ላይክ አድርጉልኝ።